ልጄን የወለድኳት በስለት ነው። እኔና ባለቤቴ ልጅ ለመውለድ ለአመታት ሞክረናል። ያልሄድንበት ሐኪም ቤት እግራችን ያልረገጠ ሆስፒታል የለም። በመጨረሻ ተስፋ ቆርጠን አዶፕት ስለማድረግ እየተወያየን ነበር ልጃችን የተረገዘችው። ልጃችን ብቻዋን አልነበረም የመጣችው፣ አብራ ብዙ ደስታ ነበር ይዛ የመጣችው። ለወትሮ በቅሎ ናት እንዴ የማትወልደው ይሉ የነበሩ የባለቤቴ ዘመዶች እንኳን እሷን ካረገዝኩ በኋላ እርጉዝ ናት አፈር እንዳይነካት ማለት ጀመሩ። እኔና ባለቤቴ እንግዳችንን ለመቀበል ደፋ ቀና ማለትን ተያይዘናል። 9 ወር ከ15 ቀን ሲሆነኝ ልጃችን ከተፋለች። እግዚአብሔር ይስጣት፣ ብዙ አላስማጠችኝም ነበር። ወልጄ ለመጀመሪያ ጊዜ ስታቅፋት የተሰማኝ ደስታ በቃላት አይገለጽም። ግን እንደ ሌሎች ህጻናት ንቁ ስላልሆነችና ስለማታለቅስ ትንሽ ማሰቢያ አይቀርም። ሐኪሜን ሳማክረው ከጊዜ በኋላ ይተዋታል ብሎ ጭንቀቴን አቃለለብኝ። አራስ ቤት ሆኜም ልጄ ድክም የምትለው ነገር አልቀረም። እንደውም ሌሎች ተጨማሪ ምልክቶችን ማስተዋል ጀመርኩኝ። እንቅልፍ ታበዛለች፣ ጫን ጫን ትተነፍሳለች፣ ጡት በደንብ አትጠባም። ዶክተር ያለኝን አምኜ ብጠብቅም ጤናዋ ሊሻሻል አልቻለም። ትላንት ልብስ አስጥቼ ስመለስ ልጄ አይኗና ፊቷ አካባቢ ቢጫ ሆኖ አገኘሁት። በጣም ደነገጥኩኝ። ከዚህ በላይ ቁጭ ብሎ ማየት በስለት ያገኘኋትን ልጄ ለሞት መዳረግ እንደሆነ ስለተሰማኝ እናንተ ጋር ደወልኩኝ። ልጄ ምን ሆናብኝ ነው ዶክተር? መፍትሄውስ ምንድን ነው? የአይንና ሰውነት ቢጫ መሆን፣ ከላይ በፍጥነት መተንፈስ፣ ብዙ መተኛት፣ ድካም፣ አለመጥባት፣ እነዚህ በህክምናው ዴንጀር ሳይንስ የምንላቸው አደጋ እንዳለ የሚነግሩ ምልክቶች ናቸው። ምክንያታቸው ብዙ ነው። ኢንፌክሽን፣ ጆንዲስ፣ የአተነፋፈስ ስርዓት ችግር፣ የስኳር ማነስ፣ የኦክሲጅን አቅርቦት እጥረት ወዘተ። ይህ ድንገተኛ የህክምና እርዳታ የሚያሻ ጉዳይ ነው። አሁኑኑ ልጅሽን ወደ ሆስፒታል በመውሰድ አስፈላጊውን ህክምና እንድታገኝ አድርጊ።